ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ በሰላም መጣችሁ። ዛሬም ከባለፈው የሚቀጥለውን የአማርኛ ፊደላት እንዴት በቀላል መንገድ በእንግሊዝኛ ተክተን መጻፍ ማንበብ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየትና መከታተል እንዳትረሱ ማለት ነው። የአማርኛ ፊደላቶች በእንግሊዝኛ ተክተን እንዴት ማንበብ መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። 34ቱንም የአማርኛ ፊደላት በእንግሊዝኛ ተክታችሁ መጻፍ ማንበብ ከቻላችሁ በእርግጠኝነት 80%ቱን እንግሊዝኛ ማንበብ ችላችኋል ማለት ነው። በዋናነት ማወቅ ያለብን መሰረቱ ምንድነው ማለት ነው? የአማርኛ ፊደላትን በእንግሊዝኛ ተክተን ማወቅ። ከዛ እነሱን ካወቅን በቀላሉ እንግሊዝኛ መጻፍም ሆነ ማንበብ እንችላለን ማለት ነው። ስለዚህ ዋናው መሰረቱ እሱ ነው። ስለዚህ ዛሬ የሁለተኛ ቀናችን ትምህርት ነው ይዤላችሁ መጣሁ ማለት ነው። ከተ እስከ መጨረሻው ያለውን እንዴት በእንግሊዝኛ ተክተን መጻፍ ማንበብ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ስለዚህ እንጀምር። አሁን እየጻፍን መጀመሪያ አማርኛ እንጽፋለን። ከዛ እንዴት መጻፍ እንደምንችል ደግሞ በእንግሊዝኛ እናያለን ማለት ነው። እስከ መጨረሻው ቪዲዮውን ማየት እንዳትረሱ ማለት ነው። ያ የመጀመሪያው መጀመሪያ እንጻፋቸው ተ ቱ ቲ ታ ቴ ት ቶ ቅታ ቶ። አሁን እነዚህን እንዴት በእንግሊዝኛ እንጻፍ? በመጀመሪያ ለተ ተነባቢው ማን ነው የሚለውን መጀመሪያ አወቁ። ለተ ተነባቢው ማን ነው? ከስሙ እንደምትረዱት ማን ነው ማለት ነው? ቲ ነች። ቲ። ስለዚህ በዋናነት ተነባቢው መጀመሪያ አወቁ። ቲ ከሆነች ተነባቢው ቲ ከሆነች ለሰባቱም እንጠቀማታለን ማለት ነው። ስለዚህ ቲ ማለት ያው ቲኢ የመጀመሪያ ፊደል አናባቢው ማን ነው? ኢ ነው። ቲኢ እናደርጋለን። ከዛ ቱ ስንል ደግሞ ቲዩ፣ ከዛ ቲ ስንል አሁንም ቲአይ ቅጣ በእንግሊዝኛ በእንትን ጻፍላችሁ እንዳይመሳሰልባችሁ ማለት ነው። ከዛስ ቲዩ ቲአይ፣ ከዛስ አራተኛ ታ ስንል ቲኤ፣ አምስተኛ ማለት ቴ ቴ ቀለበት አላት ነው። ቅርታ ቴ ስንጽፍ ነው ቲ አይ ኢ። ት ስንል ደግሞ ተነባቢ ብቻ ነው፣ አናባቢ የለውም። ቲን አስቀምጥም። ቲኦ ስንል ደግሞ ማለት ቶ ስንል ቲኦ ማለት ነው፣ በቀላሉ ማለት ነው። ስለዚህ የመጀመሪያ ፊደል ማነው አናባቢው? በመጀመሪያ እንትኑን ወቁ። ለተ ቤተሰብ ማን ነው የሚጠቀመው? ማለት ነው የምንጠቀመው የሚለውን ማወቅ ነው። ከዛ ለተ ካወቃችሁ ለተ ተነባቢው ቲ ነው። ቲ መሆኑን ካወቃችሁ ለሰባቱም ትጠቀማላችሁ፣ ለሰባቱም ለተ ቤተሰብ ትጠቀማላችሁ። ከዛ አናባቢ የመጀመሪያ ፊደል ማን ነው ማለት ነው? ኢ ነው። የመጀመሪያ ፊደል አናባቢ ኢ ነው፣ የሁሉም ስታዩ ማለት ነው። ከዛ ሁለተኛው ደግሞ ዩ ነው፣ ሁለተኛ ፊደል። ሶስተኛ ደግሞ ማን ነው? አይ ነው። የአራተኛ ኤ ነው። የአምስተኛ አይ ኤ ነው። የስድስተኛ ቲ ብቻ አናባቢ የለውም፣ ተነባቢ ብቻ ነው የሚቀመጠው። መጨረሻ ቶ ማለት ቲኦ ብለን መጻፍ ነው ማለት ነው። ያ ወደዚህኛው እንሂድ። ከተቀጥሎ ማን አለ? ቼ ቼ ቹ ቺ ቻ ቼ ቺ ቾ። አሁን በአማርኛ ጽፈናል፣ በእንግሊዝኛ ደግሞ እንጻፍ። ለቼ ተነባቢው ሁለት ነው። እዚህ ጋር ተነባቢው ሁለት ነው የሚሆነው። ማና ማናቸው? ሲና ኤች። ሲና ኤች ምንድን ናቸው? ተነባቢ ናቸው። ስለዚህ ሲና ኤችን እንጠቀማለን። ለስንቱ? ለሰባቱም ለቼ ቤተሰብ ማን እንጠቀማለን ማለት ነው? ሲኤችን። ስለዚህ ሲኤች ከዛ ተነባቢ አናባቢዎች ተመሳሳይ ናቸው ማለት ነው። ስለዚህ እንጻፍ ሲ ኤች ኢ ቼ፣ ሲ ኤች ዩ ቹ፣ ሲ ኤች አይ ቺ፣ ሲ ኤች ኤ ቻ፣ ሲ ኤች አይ ኢ ቼ፣ ሲ ኤች ብቻ። ስድስተኛ ፊደል ተነባቢ አናባቢ የለም፣ ተነባቢ ብቻ። መጨረሻ ሲኤች ኦ። ያ ስለዚህ አሁን ምንድነው ማለት ያለባችሁ? ተነባቢው ማን ነው? ተነባቢው ማን ነው ስትባሉ መጀመሪያ እሱን ማወቅ አለባችሁ። ተነባቢ ማን ነው? ሲኤች ነው። ሲኤች ከሆነ
ስለዚህ ምንድነው ማወቅ ያለባችሁ? መጀመሪያ የተነባቢው ማወቅ ያለባችሁ። መጀመሪያ ማን ነው ተነባቢው? ቼ ነው። ለቼ ማን ነው ብላችሁ ሳስቡ ማን ነው? ሲኤች ነው። ሲኤች ከሆነ ለሰባቱም እንጠቀማለን። ከዛ አናባቢዎቹ ደግሞ ምን ብያችኋለሁ? የመጀመሪያ ፊደል ኢ ነው። ይኸው ኢን ተጠቀምን፣ እዚህ ጋር ኢን ተጠቀምን፣ እዚህ ጋር ኢን ተጠቀምን። ስለዚህ ቼ ማለት ሲኤች ኤ ቼ ብለን ማንበብ ነው። ከዛ ሁለተኛ አናባቢው ማን ነው? ቹ ስትሉ ኡ ሚል ስላለ ዩ ነው። ኡ ማለት ደግሞ ዩ ነው። ስለዚህ ቹ ብለን ሲኤች ዩ ቹ ብለን እናነባለን። ከዛ ሶስተኛ ሲኤች አይ ቺ ብለን ማንበብ ቺ አናባቢው አይ ነው። ከዛ አራተኛ ሲኤች ኤ ቻ ብለን ማንበብ አ ሚል ስላለው ኤ ነው ማለት ነው። ስለዚህ ከዛ ቼ ስትሉ አሁንም ሲኤች አይ ኢ ከዛ ሲኤች ስድስተኛ ፊደል ምንም የላቸውም። ተነባቢ አናባቢ የሚባል የላቸውም። ተነባቢ ብቻ ነው የሚቀመጠው። እዚህ ጋር አሁን ቲ ብቻ ነው። እዚህ ጋር ተነባቢ ብቻ ናቸው። ሲና ኤች ምንድን ናቸው? ተነባቢ ስለሆኑ። ከዛ መጨረሻ ኦ ነው የሚያስከትለው። የመጨረሻ ፊደል ከሆነ ደግሞ ሰባተኛ ፊደል ኦ ነው የሚያስከትለው ማለት ነው አናባቢ። ስለዚህ ሲኤች ኦ ብለን መጻፍ ነው ማለት ነው በቀላሉ ያ። ከዛ ቀጥሎ ማን እናገኛለን? የ ከቼ ቀጥሎ የ እናገኛለን። እንጻፍ መጀመሪያ የ ዩ ይ ያ የ ይ ዮ። አዎ እዛ ለየ አሁን ተነባቢው ማን ነው? ለየ ማን ነው ተነባቢው ስትባሉ ማን ትላላችሁ? ለየ ዋይ ነው። ከስሙ እንደምትረዱት ዋይ ነች። ስለዚህ ዋይ ለሰባቱም እንጠቀማለን። ከዛ አናባቢዎቹን እዚህ የተጠቀመው አናባቢ እዚህ መጠቀም ነው። በቃ በቀላሉ ለማወቅ ማለት ነው። ስለዚህ እናንተ ምንድነው የሚጠበቅባችሁ? ተነባቢዎቹን ማወቅ ነው ማለት ነው። ስለዚህ ተነባቢው ማን ነው ማለት ነው? ለየ ተነባቢው ዋይ ነው። ስለዚህ ዋይ ኤ ዋይ ዩ ዋይ አይ ዋይ ኤ ዋይ አይ ኢ ዋይ ብቻ ዋይ ኦ በቃ። ስለዚህ ምንድነው መጀመሪያ ማወቅ ያለባችሁ? ተነባቢው ማን ነው? ለቤተሰብ ተነባቢው ማን ነው? ማን ነው ማለት ነው? ዋይ ነች። ዋይ። ስለዚህ ዋይ ለሰባቱም ተጠቀምን። ከዛ አናባቢዎቹን የመጀመሪያ ፊደል ማን ይወስዳል? ኢን ይወስዳል። ሁለተኛ ፊደል ከሆነ ደግሞ ማን ይወስዳል? ዩን ይወስዳል። ይኸው ሙሉ የምታዩት ዩን የወሰደ። ሶስተኛ ምን ይወስዳል? አይን ይወስዳል። ዋይ አይ ያደረግን። ከዛ አራተኛ ፊደል ዋይ ኤ ኤን ስለሚወስድ ሙሉ አራተኛ ፊደል ከሆነ ኤ ነው የሚወስድ። አምስተኛ አይ ኢ ነው የሚወስድ። ስድስተኛ ምንም የለውም። ሰባተኛ ምንድነው? ዋይ ኦ ዋይ ኦ ማለት ኦ ሰባተኛ ምንድነው የሚወስደው ማለት ነው? ኦ ነው የሚወስደው ማለት ነው። ስለዚህ ተመሳሳይ ነው ማለት ነው። እናንተ ተነባቢውን ብቻ እንደነገርኳችሁ በቀላሉ ማወቅ ነው ማለት ነው። ተነባቢው አይከብዳችሁም። ከስሙ እንደምትረዱት አሁን የ ስትሉ ዋይ ነው የሚቀርበው ከሌሎቹ ማለት ነው። ስለዚህ ዋይ ተጠቀማችሁ ለሰባቱም። ከዛ አናባቢዎቹን ከዚህ የተጠቀማችሁትን እዚህ መጠቀም ትችላላችሁ ማለት ነው። ከዛ ከዋይ ቀጥሎ ማን አለ? ነ ነን እንጻፍ አሁን ነ ኑ ኒ ና ኔ ን ኖ። ስለዚህ በእንግሊዝኛ ጻፋቸው። አሁን ለነ ቤተሰብ ማን ነው? ሰው ከስሙ እንደተረዱት ተነባቢው ማን ነው? ለነ ኤን ነው። ኤን ለሰባቱም እንጠቀማለን። ስለዚህ ኤን ኮመን ነው፣ ተነባቢ ነው ማለት ነው። ከዛ አናባቢዎቹን ራሳቸውን እንጠቀማለን። እዚህ የተጠቀምነው እዚህ መጠቀም እንችላለን። ስለዚህ ነ ማለት ኤን ኢ ኤን ዩ ኤን አይ ኤን ኤ ኤን አይ ኢ ኤን ብቻ ኤን ኦ አለቀ ማለት ነው። ስለዚህ ምንድነው ማወቅ ያለባችሁ? ተነባቢው መጀመሪያ ማወቅ። ተነባቢውን ካወቃችሁ ለና አሁን ተነባቢው ኤን ከሆነ ኤን ለሰባቱም ተጠቀምን ማለት ነው። ከዛ ማንን ማግኘት ነው? የመጀመሪያ ፊደል ኢ ስለሆነ ኤን ኢ ነ፣ ኤን ዩ ኑ ብለን ማንበብ፣ ኤን አይ ኒ ብለን ማንበብ፣ ኤን ኤ ና ብለን ማንበብ፣ ኤን አይ ኢ ኔ፣ ኤን ብቻ ምንም ተነባቢ አናባቢ የለውም፣ ኤን ኦ ኖ ብለን ማንበብ። ያ በዋናነት አሁን ምንድነው ማወቅ ያለባችሁ? መጀመሪያ ተነባቢውን ወቁ። ለታ አሁን ማንዋል አለን ቲ ነች አለን። ከዛ የመጀመሪያ አናባቢ ኢ ወሰድን፣ የሁለተኛ ዩን ወሰድን፣ የሶስተኛ አይ ወሰድን፣ የአራተኛ ኤን ወሰድን፣ የአምስተኛ አይ ኢ፣ የስድስተኛ
ምንም የለውም። ራሷ ተነባቢ ብቻ የሰባተኛ ኦ ነው ማለት ነው አናባቢ። ስለዚህ መጀመሪያ ምንድነው መውሰድ ያለባችሁ? ተነባቢዎችን አወቃችሁ፣ ቲ መሆኑን አወቃችሁ። ከዛ አሁን የሁለተኛውን ስታዩ የቸ ቤተሰብ ተነባቢው ማለት ነው ሲኤች ነው። በአንድ ላይ ሁለት ሶስት ናቸው እንትኖቹ ተነባቢዎቹ አንድ ብቻ ነው የሚሆኑ። አናባቢው ግን ሁለት ናቸው ማለት እሱ ተነባቢዎቹ ሁለት ናቸው ማለት ይቅርታ፣ አናባቢዎቹ ተመሳሳይ ናቸው። ስለዚህ አናባቢዎቹ ተነባቢዎቹ ሁለት ስለሆኑ ከዛ አናባቢዎቹ የመጀመሪያ ኤ ነው፣ ሁለተኛ ዩ ነው፣ ሶስተኛ አይ ነው፣ አራተኛ ኤ፣ አምስተኛ አይ ኢ፣ ስድስተኛ ምንም የለው፣ ሰባተኛ ኦን ይወስዳል። ስለዚህ በቀላሉ እናንተ ተነባቢዎቹን ወቁ። ከዛ የመጀመሪያ ፊደል ምን ማድረግ ነው? የመጀመሪያ የአማርኛ ፊደላት ምንድነው የሚወስዱት ማለት ነው? ኢ ነው የሚወስዱት። የሁለተኛ ዩ ነው የሚወስዱት ብላችሁ ያዙ። የሶስተኛ ደግሞ አይ ነው የሚወስዱት ብላችሁ ያዙ። የአራተኛ ኤ ነው የሚወስዱት። የአምስተኛ አይ ኢ ነው የሚወስዱት። የስድስተኛ ምንም የላቸውም ተነባቢ ብቻ ነው የሚወስደው ማለት ነው። ተነባቢ አለ። ከዛ መጨረሻ ሰባተኛ ማን ነው የሚወስደው ማለት ነው? ኦ ነው ይወስዳል ማለት ነው። ስለዚህ በዚህ መልኩ እናንተ ፕራክቲስ አድርጉ ማለት ነው። እና ኦንላይን ለማለት ፈልጉ ቤተሰቦቼ ከመሰረቱ አማርኛም ሆነ እንግሊዝኛ ከመሰረቱ መማር ፈልጉ ቤተሰቦቼ አናግሩኝ። በማንኛውም ሰዓት አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለምንገኝ በፈልጋችሁ ሰዓት ደውላችሁ መማርና መከታተል ትችላላችሁ ማለት ነው። ስለዚህ አሁን ወደ ቀጣይ እናልፋለን ማለት ነው። አሁን ደግሞ ከኛ ቀጥለን እናያለን ማለት ነው። ከኛ ጀምረን ያለውን እስከ መጨረሻው እናያለን ማለት ነው። ስለዚህ እኛ ማን ነው ተነባቢ የሚለው መጀመሪያ ማወቅ ነው። ተነባቢው ማን ነው? ለኛ ሁለት ናቸው፣ ጂና ኤን። ጂና ኤን ምንድን ናቸው? ተነባቢዎች ናቸው። ለሰባቱም ለኛ ቤተሰብ የምንጠቀማቸው ማን ማለት ነው? ጂና ኤን ነው ማለት ነው። ስለዚህ ጂና ኤን እንጽፋለን። ያው የመጀመሪያ ፊደል ጂ ኤን። ከዛስ የመጀመሪያ ፊደል ማን ነው? አናባቢው አናባቢው ኢ ነች። ያው ኘ ብለን ጻፍን። ይሄን ከዛ ኙ ቅርታ ያው እንደዚህ ጻፍን። ከዛስ ሁለተኛ ፊደል ማን ነው? አሁንም ጂና ኤን ተመሳሳይ ናቸው። ጂና ኤን ከዛ ዩ ማለት ነው። ከዛ ኝ ስንል አሁንም ጂ ኤን አይ ጂ ኤን አይ ኒ ብለን አነበብን። ኛ ስንል ደግሞ አሁንም ጂ ኤን ኤ ከዛስ ኘ ስንል ጂ ኤን አይ ኢ ኝ ስንል ደግሞ ተነባቢ ስድስተኛ ፊደል የላቸውም ብለናል። አናባቢ ማለት ላይ አናባቢ ስለሌላቸው ጂ ኤን ማለት ብቻ ነው። ከዛ የመጨረሻ ኦ ነው የሚወስዱት። ጂና ኤን ኦ ብለን መውሰድ ማለት ነው። ስለዚህ የመጀመሪያ ፊደል ማን ነው? ኘ ተነባቢ ማን ነው አለን? ጂና ኤን ናቸው። ጂና ኤን ተነባቢ ናቸው። ለሰባቱም እንደምታዩቸው ለሰባቱም የምንጠቀማቸው ማን ነው ማለት ነው? ጂና ኤን ነው ማለት ነው። ስለዚህ ኘ ስንል የመጀመሪያ ፊደል የሚወስደው ማን ነው? ኢ ነው የሚወስደው አናባቢ ጂኤንኢ ኘ ብለን ማንበብ ነው። ከዛ ሁለተኛ ኙ ሁለተኛ አናባቢ የሚወስደው ማን ነው? ዩን ስለሚወስድ ጂኤንዩ ኙ ብለን መውሰድ ነው። ከዛ ሶስተኛ ኝ ማለት ደግሞ ሶስተኛ ፊደል ማለት አይ ነው የሚወስደው ጂኤንኢ ኝ ብለን መውሰድ ነው። ከዛ ኛ ማለት ደግሞ አራተኛ ፊደል አሚል ስላለው ጂኤንኤ ኤን ይወስዳል። አራተኛ ፊደል ሙሉ ኤ ስለሚወስድ ማለት ነው። ስለዚህ ኛ ብለን ማንበብ ጂኤንአይኢ ኘ ብለን ማንበብ። ጂኤን ብቻ ከሆነ ስድስተኛ ፊደል ነው። ተነባቢ ብቻ በሚቀመጡ አናባቢ የለውም። ከዛ መጨረሻ ኦን ይወስዳል። ጂኤንኦ ኘው ብለን አነበብን ማለት ነው። ያ በዚህ መልኩ በቀላሉ መረዳት ትችላላችሁ ማለት ነው። መጀመሪያ ምንድነው ማወቅ ያለባችሁ እናንተ ተነባቢ ነው ማለት ነው። ተነባቢው ማን ነው? ከዛ ከኛ ቀጥሎ ማን አለ? ከኛ ቀጥሎ አን እንጻፍ መጀመሪያ ኡ ኢ አ ኤ እ ኦ ከዛ አሁን ምን መጨመር ነው? በእንግሊዘኛ መጻፍ ለአ እነዚህ ምንድናቸው? አናባቢዎች ናቸው። አናባቢዎች ስለሆኑ ራሳቸው አናባቢ ናቸው። አሁን ከዚህ ጋር የምንጠቀማቸው አናባቢ አይ ኢ ምንላቸው እነዚህ ናቸው። የአ ቤተሰብ አናባቢ የሚባሉት እነዚህ ናቸው ማለት ነው። በዋናነት የሚይዟቸው እነዚህ ናቸው። አ ማለት ማን ይወስዳል ብለናል? ኤ ነች። አ ማለት ኤ ነች። ኡ ማለት ምንድናት ብለናል? ዩ ነች። አይ ማለት ምንድነች? ማለት ኤ ማለት አይ ነች። አ ማለት ራሷ ኤ ነች። ኤ ማለት ደግሞ ኢ ነች። ከዛ እ ማለትም ኤ ነች። ኦ ማለት ኦ ነው ማለት ነው።
ስለዚህ እነዚህ አምስቶቹ አናባቢ የአ ቤተሰብ መሆናቸውን ማወቅ አለባችሁ ማለት ነው። እስካሁን የምንጠቀማቸው ለሌሎች የምንጠቀማቸው ኤ አይ ኢ ኤ ምናምን እያልን ኦ የምንወስዳቸው ዩ ኢ ምንድን ናቸው ማለት ነው? አናባቢ የሚባሉ ናቸው። ስለዚህ ሰባቱ እነዚህ አናባቢ እንደሚወስዱ ተመሳሳይ ነው ማለት ነው። ስለዚህ ኤ ማለት አ ነው፣ ኡ ማለት ዩ፣ ኢ ማለት አይ፣ አ ማለት ኤ ነው፣ ኤ ማለት ደግሞ ኢ ማለት ደግሞ ኢ፣ ኦ ማለት ኦ ማለት ነው። ስለዚህ እነዚህ አናባቢ ናቸው በዋናነት ያዟቸው ማለት ነው። ከዛ እነዚህ በጣም ቀላል ናቸው፣ ያዟቸው፣ በደንብ ያዟቸው፣ ይጠቅማቸዋል ማለት ነው። ከዛ ቀጥሎ ማን እናገኛለን? ከንጻፍ መጀመሪያ ከንጻፍ ከ ኩ ኪ ካ ኬ ክ ኮ እችኛው ማሳጠር ማለት ነው። ከዛ በእንግሊዘኛ ለመጻፍ ለከ ማን ነው ተነባቢው? ለከ ከስሙ እንደምትረዱት ማን ነው? ኬ ነች። ኬ ስለዚህ ኬ የመጀመሪያ ፊደል አናባቢ ማን ነው? ኢ ነው። ከዛስ ኩ ስንልስ ሁለተኛ ፊደል ማን ነው አናባቢ? ኩ ዩ ማለት ነው። ከዛ ሶስተኛ ፊደል ማን ነው አናባቢ? ኬ አይ። አራተኛ ፊደል ማን ነው አናባቢው? ኤ ነው። ኬ ኤ። አምስተኛ ፊደል ማን ነው አናባቢው? ኬ አይ ኢ። ስድስተኛ ፊደል ኬ ብቻ አናባቢ ነው። ሰባተኛ ኮ ኬ ኦ። በጣም ቀላል ነው። ስለዚህ ተነባቢው ኬ እንደሆነ ማወቅ፣ ከዛ አናባቢዎቹን እዚህ ተጠቀምናቸውን መውሰድ ነው በቀላሉ ማለት ነው። ያ ከዛ ቀጥሎ ማን እናገኛለን? ከቀጥሎ ማን አለ? ወ እንዴት እንጻፈው? መጀመሪያ እንጻፈው አማርኛ ወ ው ዊ ዋ ዌ ው ወ ጻፈን። ከዛ በአማርኛ እንጻፍ አሁን በእንግሊዝኛ ማለት። ስለዚህ ለወ ማነው ከስሙ እንደምንረዳው ወ ስንል አናባቢው ማነው? ተነባቢው ማነው? ዳብሊው ነው። ዳብሊው። ስለዚህ ዳብሊው ለሰባቱ እንጠቀማለን። ከዛ አናባቢዎቹን እራሱን መጠቀም ነው። ስለዚህ ዳብሊው እንላለን። የመጀመሪያ ፊደል ማነው አናባቢው? ንገሩኝ። ኢ ነች። ከዛ ሁለተኛ ፊደል ማነው አናባቢው? ዩ ነች። ሶስተኛ ፊደል ማነው አናባቢው? አይ ነች። አራተኛ ፊደል ማነው አናባቢው? ኤ ነች። አምስተኛ ፊደል አይ ኢ ነው አናባቢው። እንደዚህ እንጽፋለን። ከዛ ው ስድስተኛ ፊደል ምንም የላቸውም፣ ዳብሊው ብቻ ይቀመጣል። ከዛ መጨረሻ ወ ዳብሊው ኦ። መጨረሻ ፊደል ማን ይወስዳል? ኦን ይወስዳል። ስለዚህ ተነባቢው መጀመሪያ ማን ነው? ዳብሊው ነው። ከዛ አናባቢው ማን እንጨምራለን? እዚህ የተጠቀምነው እስካሁን የተጠቀምናቸው የመጀመሪያ ፊደል ኢ ነው፣ ሁለተኛ ዩ ነው፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ አይ ኢ፣ ስድስተኛ ዳብሊው፣ ሰባተኛ ኦ። ዳብሊው ብቻ ነው ስድስተኛ የላቸውም ማለት ነው። ስለዚህ ወ ስትሉ ዳብሊው ኢ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ ብላችሁ ማንበብ ማለት ነው በቀላሉ። ከዛ ከወ ቀጥሎ ማን አለ? ዘን እንጻፍ መጀመሪያ ዘ ዙ ዚ ዛ ዜ ዝ ዞ። አያችሁ? አሁን ከዘን እንዴት እንጻፍ? ለዘ ተነባቢው ማን ነው? ከስሙ እንደምትረዱት ማነች? ዜድ ነች። ዜድ ለሰባቱ እንጠቀማለን። ከዛ አናባቢዎችን መጠቀም ማለት ነው። ስለዚህ ዜድ ያው ዜድ እንጻፉኝ። ከዛ የመጀመሪያ ፊደል ማን ነው? ኢ። ሁለተኛስ ዙ ስትሉ ዜድ ዩ። ሶስተኛ ዜድ አይ። አራተኛ ዜድ ኤ። አምስተኛ ዜድ አይ ኢ። ስድስተኛ ዜድ ብቻ። ሰባተኛ ዜድ ኦ። በቃ በቀላል መንገድ እንደዚህ ያወቃችሁ ማለት ነው። ስለዚህ የመጀመሪያ ፊደል ማን ነው? መጀመሪያ ተነባቢውን ወቁ። ተነባቢውን ብቻ ማወቅ ነው። ከዛ ተነባቢውን ካወቃችሁ የመጀመሪያ አናባቢ ማን ማለት ነው? ኢ እንደሚወስድ ማወቅ ነው። ሁለተኛ አሁንም ዩ ነው። ሶስተኛ አይ ነው። አራተኛ ኤ ነው። አምስተኛ አይ ኢ ነው። ስድስተኛ ምንም የላቸውም፣ ራሳቸው ተነባቢዎች ይቀመጣል። ሰባተኛ ኦን አናባቢ ማለት ነው። ስለዚህ በዋናነት እንደዚህ መያዝ ነው የሚጠበቅባችሁ ማለት ነው። ከዛ እነዚህን አወቃችሁ የለም። እነዚህን ካወቃችሁ እንግሊዝኛ ማንበብም ሆነ መጻፍ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው የአማርኛ ፊደላት እንዴት በቀላል መንገድ ማንበብ መጻፍ እንችላለን፣ በእንግሊዝኛ ተክተን እንዴት ማንበብ መጻፍ እንችላለን፣
ሚለውን ማወቅ ብቻ ነው የሚጠበቅባችሁ። ስለዚህ እናንተም በዚህ መልኩ እኔ ባሳየዎቹ መንገድ ፕራክቲስ እያደረጋችሁ ካያችሁ ምንም ማይገባችሁ መንገድ አይኖርም ማለት ነው። ስለዚህ በዚህ መልኩ ተለማመዱ። አሁን የመጨረሻውን ክፍል ማለት ከዚህ ቀጥሎ ያሉትን እስከ መጨረሻው እናያቸዋለን። ከዛ ጨረስን ማለት ነው። ከዛ ቃላቶችን እያጣመርን ደግሞ ቃላቶችን እየመሰረትን የእንግሊዝኛ ቃላቶችን ማለት ነው እነሱን ደግሞ እናያለን ማለት ነው። እነዚህን ከጨረስን በኋላ ማለት ነው። ከዛ ቃል እያጣመርን ማንበብ በጣም ቀላል ነው የሚሆንላችሁ ማለት ነው። እናንተ ይህን 34ቱንም ማወቅ አለባችሁ መጀመሪያ ማለት ነው። ያ አሁን ወደ ቀጣይ እንለፍ። ያ አሁን ደግሞ ከደ ጀምረን እስከ መጨረሻው እስከ ፐ ያሉትን በደንብ እንጽፋለን ማለት ነው። ስለዚህ ደ መጀመሪያ እንጻፋቸው አማርኛውን ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ ከዛ እንጻፍ። አሁን ደ ስንል ደ ማለት ዲ ለደ ተነባቢው ማን ነው? መጀመሪያ ለደ ተነባቢው ዲ ነው። ከስሙ እንደምትረዱት ደ ካላችሁ ዲ ነው። ለሰባቱ ዲ እንጠቀማለን። ከዛ አናባቢዎቹ ተመሳሳይ ናቸው። ያ ዲ ኤ። ከዛ ሁለተኛ ማን ይወስዳል? ዲ ዩ። ሁለተኛ ፊደል ዩ ነው የሚወስደው። ሶስተኛ ዲ አይ። ሶስተኛ ፊደል ማን ይወስዳል? አይ። አራተኛ ዲ ኤ። አምስተኛ ዲ አይ ኢ። ስድስተኛ ምንም የለውም ዲ ብቻ ይቀመጣል። ዲ ብቻ። ከዛ መጨረሻ ዲ ኦ። መጨረሻ ኦ ስለሚወስድ ማለት ነው። ዲ ኦ ብለን ጨረስን ማለት ነው። ስለዚህ የመጀመሪያ ፊደል ኢን ይወስዳል አናባቢ። ከዛ ዩ፣ ከዛ አይ፣ ከዛ ኤ፣ ከዛ አይ ኢ፣ ከዛ ምንም የለውም። ከዛ መጨረሻ ኦ እያልን እንሄዳለን ማለት ነው። ስለዚህ መጀመሪያ ተነባቢው ማን ነው? ተነባቢው ለደ ቤተሰብ ዲ እንደሆነ ማወቅ። ከዛ አናባቢዎቹ ተመሳሳይ ናቸው። ከዛ ጀ ስትሉስ ማን አለ? ጀ ስትሉ ደግሞ ከስሙ እንደምትረዱ ጀ ስትሉ ማን አለ ማለት ነው? ጀ ነው ማለት ነው። ለጀ ቤተሰብ ጀ ነው እንግሊዝኛው ጀ። ስለዚህ ጀ ስትሉ ምንድን ነው የምትሉት? መጀመሪያ አማርኛውን ጻፈው። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። በቃ አሁን እንጻፋቸው በአማርኛ። በእንግሊዝኛ ማለቴ ጀ ስትሉ ጄ፣ ኤ፣ ጄ፣ ዩ፣ ጄ፣ አይ፣ ጄ፣ ኤ፣ ጄ፣ አይ ኢ፣ ጄ ብቻ፣ ጄ ብቻ፣ ጄ ኦ። ስለዚህ ለተነባቢ ማን ነው? ለጀ ጄ ራሱ ነው። ስለዚህ ለጀ ቤተሰብ ጄ ከተጠቀምን አናባቢዎቹ እዚህ የተጠቀምነው እዚህ መጠቀም ነው። ራሱን ኮፒ አድርጉት። በቃ ራሱን መጠቀም ነው የምትችሉት ማለት ነው። ከዛ ገ ስትሉ ማን አለ? መጀመሪያ አማርኛውን ጻፈው። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ከዛ ግ፣ ጎ። ከዛ አሁን በአማርኛ ጻፍ። ለገ ቤተሰብ ማን ነው? ለገ ጂ ነው። ጂ ከሆነ ለሰባቱም እንጠቀሙ ማን ነው ማለት ነው? ጂን ነው። ስለዚህ ጂ ያው እንደዚህ ጽፋለን ጂ። ከዛ የመጀመሪያ ፊደል ማን ነው? አናባቢው ኤ፣ ጂ ኤ። ሁለተኛ ጂ ዩ ጉ። ሶስተኛ ጂ አይ ጊ። አራተኛ ጂ ኤ ጋ። አምስተኛ ጂ አይ ኢ ጌ ወይም ጂኢ ማለት ትችላላችሁ። ከዛ ግ ስትሉ ጂ ብቻ። መጨረሻ ጂ ኦ ጎ ስትሉ ጂ ኦ ነው ማለት ነው። ስለዚህ የመጀመሪያ ማወቅ ያለባችሁ ምንድነው? ለገ ቤተሰብ ማነው ተነባቢው? ጂ ነው። ከዛ አናባቢዎቹ እስካሁን የተጠቀምናቸውን አናባቢ መውሰድ ነው። ከዛስ ጠ ደግሞ እንዴት ይጻፋል? መጀመሪያ በአማርኛ እንጻፍ። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። አሁን በአማርኛ በእንግሊዝኛ እንጻፍ። ጠ ስትሉ ምንድነው? ጠ ስትሉ ማነው ማለት ነው? ቲ ነች። ቲ ተና የተ ቤተሰብና የጠ ቤተሰብ ተመሳሳይ ናቸው ሲጽፉ ማለት ነው። ስለዚህ ጠ የተጠቀማችሁትን እዚህ መጠቀም ነው። ለጠ ማን ነው? ቲ ነች ተነባቢው። ቲ ለሰባቱም እንጠቀማለን። ከዛ አናባቢዎቹ ተመሳሳይ ናቸው። ያ ቲ
ኢ ቲ ዩ ቲ አይ ጢ ቲ ኤ ጣ ቲ አይ ኢ ጤ ቲ ብቻ ማነች ጥነች ቲ ኦ ጦ ብለን ማንበብ ነው። ስለዚህ ለተ ቤተሰብና ለጠ ቤተሰብ ተመሳሳይ ናቸው የምንጠቀማቸው። አናባቢው ተነባቢው ማነው ቲ ነው። አናባቢዎቹ ተመሳሳይ ለሁሉም። ከዛ ማን አለ ጨ ጨ ጨ ጨ ጩ ከዛ ጭ ቅታ ጭ ጫ ከዛ ጬ ጬ ጭ ጮ ከዛ አሁን በእንግሊዝኛ አንጻፍ ጨ ስንል ለጨ ጨና ቼ ተመሳሳይ ናቸው። ቼም ብለን ነበር የጻፍን። ተነባቢው ማን ነው? ሲና ኤች አይደለ? ለዚህም ተነባቢው ለጨ ማን ማለት ነው? ሲኤች ነው። ስለዚህ ሲኤች ከሆነ ሲኤችን እንጠቀማለን። ከዛ አናባቢዎቹን እስካሁን የተጠቀምነው መጠቀም ነው። ስለዚህ ጨ ስትሉ ማን ነው? ሲ ኤች ኢ ጨ፣ ሲ ኤች ዩ ጩ፣ ሲ ኤች አይ ጪ፣ ሲ ኤች ኤ ጫ፣ ሲ ኤች አይ ኢ ጬ፣ ሲ ኤች ብቻ ጭ፣ ሲ ኤች ኦ ጮ። አያችሁ? ኦ ነው የመጨረሻ ኦ ነው። ተነባቢ ማነው? ለጨ ቤተሰብ ቼ ነው፣ ሲኤች ነው። ስለዚህ ሲኤች ከሆነ ጨ ብለን እናነባለን። የጨና የቼ ቤተሰብ ተመሳሳይ ናቸው። ስለዚህ ተነባቢው ሲኤች ነው። ከዛ አናባቢዎቹ ተመሳሳይ ናቸው ማለት ነው። ያ ከዛ ከጨ ቀጥሎ ማን አለ? ጰ። ጰና ፐ ደግሞ ተመሳሳይ ናቸው። ጰ አሁን ጰ እንጻፍ። ይኸው ጰ ጰ አይደል? ጱ ጲ ጳ ጴ ጵ ያው ከታ ጵ ከዛ ጶ ጶ ያው አለቀ። አሁን እንጻፍ። ጰ ስንል ማን ነው? ጰ ስንል ፒ ነው። ተነባቢው ማን ነው ማለት ነው? ፒ ነው። ፒ ለሰባቱ እንጠቀማለን። ፒ ከዛ አናባቢዎቹ ራሳቸውን መጠቀም ነው። ፒ ኢ ፐ ፒ ዩ ፒ ፒ ማለት ፒ አይ ጲ ፒ ኤ ጳ ፒ አይ ኢ ጴ ፒ ብቻ ጵ ፒ ፒ ኦ ጶ ብለን ማንበብ። ስለዚህ ምንድነው ማለት ነው? ለጰ ቤተሰብ ተነባቢው ማን ነው? ተነባቢው ማን ነው? ፒ ነው። ስለዚህ ፒ ከሆነ ለሰባቱም ፒ እንጠቀማለን። ከዛስ ለሰባቱም ፒ ተጠቀምን። ከዛ አናባቢ የመጀመሪያ ኢ፣ የሁለተኛ ዩ፣ የሶስተኛ አይ፣ የአራተኛ ኤ፣ የአምስተኛ አይ ኢ፣ የስድስተኛ ምንም የለውም ፒ ብቻ፣ የሰባተኛ ኦ ነው አናባቢ ማለት ነው። ስለዚህ ተመሳሳይ ነው። በቀላል መንገድ መሄድ ነው። ከዛ ጰ ከበቀጥለ ማን እናገኛለን? ጸ። ጸ ደግሞ የምንጽፉት እንዴት ነው? ለጸ ቲኤስ ተነባቢ ሁለት ነው እዚህ ጋር ያለው ተነባቢ ቲኤስ ነው። ስለዚህ ቲኤስ ከሆነ ቲኤስ ለሰባቱም እንጠቀማለን ማለት ነው። ከዛ አናባቢዎቹን ተመሳሳይ ነው፣ አይቀያየርም ማለት ነው። ስለዚህ ጸ ስንል ምንድን ነው አልኳችሁ? መጀመሪያ እንጻፈው። ጸ ጹ ጺ ጻ ጼ ጼ ጽ ጽ እንዴት ነው መጽፋት? ይሄ እንደዚህ ጽ ከዛ ጾ ጻፍን ማለት ነው። ከዛ በእንግሊዝኛ እንጻፋት። ጸ ስንል ቲ ኤስ ኢ ቲ ኤስ ዩ ቲ ኤስ አይ ኢ ቲ ኤስ አይ ኤ ቲ ኤስ አይ ኢ ቲ ኤስ ብቻ። ከዛ ጾ ስንል ቲ ኤስ ኦ በቃ አለቀ። ስለዚህ ተነባቢው ማን ነው? ተነባቢው ቲ ኤስ ነው። ከዛ አናባቢዎቹ ተመሳሳይ ናቸው ማለት ነው።
ፀ ስትሉ ቲኤስኢ፣ ጹ ስትሉ ቲኤስዩ፣ ፂ ስትሉ ቲኤስአይ፣ ጻ ስትሉ ቲኤስአይኤ፣ ፄ ስትሉ ቲኤስአይኢ፣ ጽ ስትሉ ቲኤስ፣ ከዛ ጾ ስትሉ ቲኤስኦ አለቀ። ከዛ ፈ ደግሞ ከስሙ እንደምትረዱት በጣም ቀላል ነው። ፈ ፉ ፊ ፋ ፌ ፍ ፎ ጻፈው። ፎን ምን ማድረግ ነው? ያው ፈ ስትሉ ማን ነው ማለት ነው? ፈ ስትሉ ኤፍ ኢ፣ ፉ ስትሉ ኤፍ ዩ። ለፈ ቤተሰብ ተመሳሳይ ነው ብዬ ነው፣ ቀላል ነው ብዬ ነው። ፈ ከሆነ ኤፍ ነው። ስለዚህ የመጀመሪያ ኤፍ ለሰባቱም እንጠቀመዋለን። ከዛ አናባቢዎች ተመሳሳይ ናቸው። ኤፍ ኢ ፈ፣ ኤፍ ዩ ፉ፣ ኤፍ አይ ፊ፣ ኤፍ ኤ ፋ፣ ኤፍ አይ ኢ ፌ፣ ኤፍ ብቻ ፍ፣ ኤፍ ኦ ማን ነው? ፎን። ስለዚህ በዚህ መልኩ መረዳት ነው የሚያስፈልገው ማለት ነው። ተነባቢው ኤፍ ነው። ከዛ ተነባቢው ማለት ተነባቢው ኤፍ ነው። ከዛ አናባቢው ኢ ዩ አይ ተመሳሳይ ከዚህ ተጠቀመው መጠቀም ነው ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል። እዚህ ጋር ያለው ትንሽ ቦታ ስለጠበበኝ ላይታያችሁ ይችላል። በደንብ ይቅርታ እንግዲህ በደንብ እንትን በሉት፣ በደንብ ላይታይ ይችላል ማለት ነው። እና ምንድነው በዋናነት መያዝ ያለባችሁ እናንተ ተነባቢው ማወቅ ብቻ ነው። የመጀመሪያ ብቻ ማወቅ ነው። ከዛ ተነባቢው ማን ነው ብላችሁ እሱን ካሰባችሁ ተነባቢው ማወቅ ነው። ከዛ ተነባቢውን ካወቃችሁ በኋላ አናባቢ ተመሳሳይ ነው። ለመጀመሪያ የምትጠቀሙት ማን ነው? ኢ ነው። የሁለተኛ ፊደል የምትጠቀሙት ማን ነው? ዩ ነው። የሶስተኛ ፊደል የምትጠቀሙት ማን ነው? አይ ነው። የአራተኛ ፊደል የምትጠቀሙት ማን ነው? ኤ ነው። የአምስተኛ ፊደል የምትጠቀሙት አይ ኤ ነው። የስድስተኛ ምንም አያስፈልጋቸውም፣ ራሳቸው ተነባቢ ብቻ እናስቀምጣለን። እንደምታዩት አናባቢ የሚባል የላቸውም። የሰባተኛ ማን ነው የምናስቀምጠው? ኦ ነው አናባቢው ማለት ነው። ስለዚህ የስድስተኛ ፊደል ምንም የላቸውም ማለት ነው። ከዛ የመጨረሻ ኦ ነው አናባቢው ማለት ነው። ስለዚህ በዚህ መልኩ በቀላል መንገድ ማወቅ ትችላላችሁ ማለት ነው። አሁን በዋናነት አይተናል። በዋናነት ዋና ፊደላቶችን ስላየን ከዚህ በኋላ ለፐ መጨረሻው ፊደል ምንድነው? ከጠ ጋር ተመሳሳይ ስለሆነ ያጻፉት። እሺ ተመሳሳይ የሆኑትን አልጻፉላቸውም። ምክንያቱም ተመሳሳይ ከሆነ ትርፉ ድካም ስለሆነ ምንም መጻፍ አያስፈልግም። ለፐና ለጠ ተመሳሳይ ስለሆነ ይሄ መጠቀም ትችላላችሁ። የጠ ቤተሰብ ለፐ መጠቀም ትችላላችሁ ማለት ነው። ስለዚህ ለዛ ስለሆነ አልጻፉትም። ቀሪዎቹም ካሉ ተመሳሳይ ስለሆኑ ያጻፉላችሁ ማለት ነው። በዋናነት እነዚህን ነው ማወቅ ያለባችሁ። እነዚህን ካወቃችሁ እንግሊዘኛ 80% የሚሆነውን አውቃችኋል ማለት ነው። ማንበብ መጻፍ ትችላላችሁ ማለት ነው። እነዚህን በደንብ ካወቃችሁ ማለት ነው። ስለዚህ እናንተ የአማርኛ ፊደላትን በደንብ ከዚህ በፊትም 2 ቪዲዮ ሰርቻለሁ ማለት ነው። ገብታችሁ እዩ፣ ሙሉን አጥኑት፣ በደንብ ያዙት። ከዛ ይህንን እንደጨረስን አሁን ጨርሰናል። ቃላቶችን ደግሞ የእንግሊዝኛ ቃላቶችን እያጣመርን ማንበብ መጻፍ እንችላለን ማለት ነው። ስለዚህ ከነገ ጀምሮ ደግሞ ሌላ ቃላቶችን እያጣመርን እናያለን ማለት ነው። ስለዚህ በዚህ መልኩ ተለማመዱ እና ኦንላይን ለማድረግ የሚፈልጉ ቤተሰቦች ደግሞ ባዮ ላይ ወይም ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እያስተማረ ስለሚገኝ በፈለጋችሁ ሳዘውላችሁ አማርኛም ሆነ እንግሊዝኛ ከመሰረቱ መማር የምትፈልጉ ቤተሰቦች አናግሩኝ። በማንኛውም ሰዓት መማር ትችላላችሁ ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ